ማለት ይቅርታ ቅድም እኮ ያው ስብሰባ ነበር። አይ ችግር ብታይ በጣም ሲያስታግቡ አንተ ደግሞ ስብሰባ ነው። አሁን የወጣሁት እሺ ይሳቅ ይኸውልህ እዚህ ጋር አንድ እህታችን ልጇ ሙቶባት በጣም ችግር ላይ ናት። ደግሞ ፌስ እዚህ ቲክቶክ ላይ ተፖስቶ ነው ያየችው። በነገራችን ላይ ምንም የላትም ፓስፖርቷንም ትታን ምናምን ትታን የወጣችው። ስለዚህ አሁን የቢሮዋን እንትን እየፈለግኩላን ነው። ካገኘውኝ የቢሮዋን ቁጥር ፈልግላታለሁ። አንተ አውራታ ፓስፖርቷን እንዲሰጧት አድርገን እንትላታለን። ፓስፖርቷ ካልተገኘ ምንድን ነው የሚያስፈልጋት? ይህን ልጠይቅ ብቻ ነው። እናንተ ምን ትተባበሯት አላችሁ? ችግር የለውም። ፓስፖርት ኮፒ ካለ ኤምባሲ መታ አውትፓስ ማሰራት ይችላል። ኮፒ ከሌለ ደግሞ ቪዛዋ ወይ አጅማን ወይ ዱባይ ምናምን ከሆነ ሚግሬሽን ሂዳ እዛው አሻራ ሰጣ እዛው ራሳቸው አውጡላትና አውትፓስ እዛው ሰርቶ ይሰጧታል። ግን ኮፒ ካላት ፎቶ ምናምን ካላት ግን ወደ ኤምባሲ መጣ እኛ ጋር ወዲያው ያልቅላትና ትወስዳለች አውትፓሱ ማለት ነው። ግን ያ ከሌለ ቪዛ ይወጣበት ምንም ከሌለ በቃ እንትን ትሄድና ሚግሬሽን እዛው አሻራ ይሰጥና እዛ ያወጡላታል። ከሲስተም ላይ ያወጡላትና አጠቃላይ 500 ብር ምናምን 400 ምናምን ማክሲመም 500 ድርሃም አውጥቷል። በቃ እዛ ሁሉንም ነው ጨርሶ የሚሰጧት። ምንም አያስፈልግም። እኛ ጋር መምጣት አያስፈልግም። ነፃ አይደለም። እኛ እኮ እንልካለን። ነፃ አይደለም። ብር ይከፈላል። ያለ ብር 500 ድርሃም ይፈልጋል አውትፓስም እና ከዛ በኋላ በቃ ትኬት ብቻ ነው። አሁን የቅድሙ ልጅ አላኩልሽም የዛ ልጅ በቃ ያ ወረቀት ከኢሚግሬሽን ነው የሚወስደው። በቃ ትኬት ብቻ ነው። ሌላ ምንም ኤምባሲ መምጣት ምንም አያስፈልጋትም። ግን ኮፒው ካላት እዛ መሄድም አያስፈልግም። ኮፒ ካላት ወይ ፓስፖርት እጇ ላይ ካለ አያስፈልግም። እሺ እንደውልላትና ይኸው እዚህ ጋር እሺ ይሳቅ አንተ ትደውላታለህ ወይስ እኔ ልደውልላት? ዳክልኝ ችግር የለውም። እሺ አውራትና እምቢ ካለች ትሰጪኛለሽ። እሺ ቆይ ልደውልላት። ዋትስአፕ ላኪላት ነው ደውላት ነው ጋይስ ስሟን እዚህ ጋር ያለች ስልኳ ዝግ ነው አይሰራም። ሳሪ ከኢትዮጵያ የወጣችበትን ጊዜ ታስታውሰዋለች? መቼ ነው የወጣችው? መቼ ነው የወጣችው ማሬ ከኢትዮጵያ? ውሃ ጠጪ ጁዬ እስኪ ቆይ የአዋን ቁጥር እኮ የሳ ያለም ነሽ። እሺ ሰው እየጠየቀኝ ነው። እሺ እኔ የምልሽ በእናትሽ አንድ ጊዜ ሳሪ ነበር ይላዋል ነገራቸው ቆይ ዛሬ 15 አንደኛው ወር ላይ ነው የወጣሁት። ምንድነው 2015 አንደኛው ወር ላይ 2015 አንደኛው ወር በኢትዮጵያ መስከረም 12 ነው እዚህ የገባሁት። ወይ አንዴ በውስጥ መጽፈልሽ ነው ስልኳ ቀጥታ አይሰራም። ይሳቅ ግን ዋትስአፕ ላይ እየደወልኩ ነው። ቀጥታ ስልኳ አይሰራም ወይ? የት አካባቢ ነው ቢሮ? ጠይቂያት። እዚህ አጅማን ነው። እሺ ታድቢር ናት። የተድቢር እንትን አርጋ እስቲ ንገሪኝ፣ የት ነው የሚለው? ታድቢር ነው። ይኸው ታድቢር ነው የሚያሳየው። ስም የለውም ብቻ ነው የሚለው። አጅማን ነው ቢሮዋ። አጅማን ነው። ስሟ ማን ነው? በያት እስኪ ሀዋ ቆየ መለሰችልኝ ነው። ወይዬ ዋትስአፕ
ቆይሽ አንድ ጊዜ هذا 60 መሲ እኔ ሳራ ነኝ ማሪዋ ሶሻል ሚዲያ ላይ እና ቀጥታ ቁጥርሽን ስፈልጋት ልሰጭሽ ትችያለሽ። ደውልሽ መሲ ደወልን Saru barra. No, Saru barra. Barra, Ali barra. ቆይ እየላከች አርግድ ፎቅ شو جابتي؟ بس احاول ما اركب የልጅቷ ስም ማን ነበረ ጋይስ? የኔ አለምነሽ ነው። አለምነሽ እሺ መሲ ነፂ ትላክልሽ። ነፂ ላክላት። ሻዋ ሰላም ይቅርታ ሳይ ያው የምታውቂኝ ይመስለኛል። ባታውቂኝ እንግዲህ ይቅርታ። እሺ አንድ ልጅ አለምነሽ የምትባል አንቺ ጋር የአንቺ ቢሮ ነኝ ምናምን እያለች ነበረ እዚህ እኛ ጋር መታ እና ሚዲያ ላይ እንትን ብላ ነበረ እና ልጇ በአጋጣሚ በድንገት ሞቶባት ተፖስቶ ፌስቡክ ላይ አይታ በጣም እያለቀሰች መጣች እና አሁን እዚህ ኤምባሲን ጠርተናል። ግን ምንም አይነት እንትን ስለሌላት ምናልባት ፓስፖርቱ አንቺ ጋር ካለ እሷነቷን የሚገልጽ ነገር ካለ እባክሽ እንድትተባበር ያብለን ነበር። እሺ ጥሩሽ። እሺ አመሰግናለሁ። እሺ ሙሉ ስሟም አለኝ ከፈለግሽ ፎቶዋንና ስሟን። እሺ አመሰግናለሁ። እሺ እሺ ጠብቂ። እሺ አመሰግናለሁ። እሺ ጊዜ ይስጥልኝ። እሺ እደውልልሻለሁ በልሽ። እሺ 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 ተመስገን አምላኬ ተመስገን ተመስገን አምላኬ አለምነሽ ተመስገን ተመስገን አምላኬ አለምነሽ ማሬት ፎቶሽንና ሙሉ ስምሽን ላኪ። ፎቶሽንና ሙሉ ስምሽን። እሺ እሺ ናዚ ናዚ መሲ ነፂ እኮ አትሰማም። ናዚ ዳንዬ ስልክ ቁጥር ላክልኝ። ናዚ መሲ እሺ ቆይ በቃ ነፂ ተጠርታ ሄዳ ነው ማለት ነው። አገኘሻት አይደል ሳር? ቆይ ይሳቅ አንድ ጊዜ ተባበረ ናዚ كنا نغص السيارة عصب علينا አስቀምጥላባኒ أخذ النور ما أدري ለእነሱ ለናይ سمش شو አስቀምጥላት እዚሁ ላይ እኮ ነው። ይመጣሉ እኮ 2 ኪስ እንጀራ። ቆይ ስልስ ማታ እንዴ
እንጀራ ማለት ነው። 2 ጥቁር 2 ነጭ አስቀምጪልኝ። 4 ኪስ እንጀራ። እሺ 4 ኪስ እንጀራ በቃ ሌላው ችግር የለም። ናዚ ተመስገን አምላኬ መጥቻለሁ። ሲድ ሄድኩ ወይ ናዚ በስልክሽ ፎቶ እናንተን ተልኳል። ቶሎ በይ በ26ቱ ላኪልኝ። ፎቶ ቅድም የላኩልሽ ነው ያለኝ። የሰው እጅ አላከችም እኮ አሁን ተልኳል ወይ? የእሷ ፎቶ ነው የላከችልኝ። የላከችው ነገር የላትም። ይኸው ነፂ አዎ የእሷ ፎቶ ላኪልኝ ማሪዋ። እሺ ይኸው ልኬያለሁ። ወንድሜ ሳምኩ ይሄ ወንድሜ አዎ ላኪልኝ ቶሎ በይ ለደላሉ አልንሰጥ። ይኸው ልኬያለሁ። ይቅርታሽ ልያችሁት ጋይስ ይሳቅም ፎሎ አድርጉት። ጎበዝ አንተ ያልክ ሆነ በጣም ጎበዝ። አለምነሽ የባለቤትሽ ቁጥር የለም ከይቅርታ ጋር እድል የሰጠች እና እሱ መሰለኝ አልሰራ ያለው እኮ የባለቤቷ ነው። እድል የሰጣችሁ ነው ያልሰራ ላይ ያላችሁት ነው። እስኪ ነፂ ላኪ በዚህ በ26 ለምንድን ነው እንጀለቅ እኔም አሁን ስሞክረው ነው ያለኝ። ማታ አልሰራ ይሄ ነው የባሏ። እሺ ልኬላታለሁ። ቆይ ጋይስ ተረጋጉ፣ ጠብቁ። ሙሉቲ ቲዳ ነው ጋይስ አታወራ እራት ምናምን ማሪ አታልቅሽ። ቆይ ሚዩት አትክፈች ደግሞ ወያዋ ወይ አዎ እሷ እንደጠፋች ነግራናለች። በነገራችን ላይ ልጇ የሚገርምሽ ነገር በድንገት ሞቶ ሳይነግሯት ወሩ እና አጋጣሚ አሁን እዚህ ቲክቶክ ላይ ነው ያየችው። አዎ አንቺን ትያታለሽ። አዎ ግን ምን እንደሆነ ታውቂያለሽ? ያው ልጆቹ ግን አንዳንድ ጊዜ እንደዚህ አይነት ችግር ሲኖር አሁን እኛ ገብቶ ትኬት ምንም ልንቆርጥላት ነበረ። ግን ገባሽ ምንም ነገር ስለሌላት ያ ወጪ ስለሚበዛባት ቢያንስ ሀገሯ የምትሄድበት ያንን እንኳን ብንተባበራት ከማለት አንጻር ነው አንቺን የጠየቅንሽ። አይኖ በነጭ ወረቀት ሚግሬሽን ሄዳ እንደምትሄድ እናውቃለን። ግን ቢያንስ አንቺ ጋር ልትተባበሪያት ትችላለሽ ወይ እባክሽ ከማለት አንጻር ከይቅርታ ጋር ኦኬ አመሰግናለሁ። እሺ ያመሰግናል። ችግር የለም ኖርማል ነው። በቃ አሁን ኤምባሲዎች እኛ ጠይቀናቸው ችግር የለም ስላሉ እነሱ ጋር ሄደን ያለውን ነገር ሶልቭ እናደርጋለን። ምክንያቱም ገብቻል ተፖስቶ ስላየችው ደነገጠች እና ራሷን እንትን ለማለት እየሞከረች ነው። ለዛ አይዞሽ እሺ፣ አንቺም እግዚአብሔር ያጽናሽ። እየተጨናነቀች ነው ብላለች። እሺ በጣም እየተጨናነኩ ነበር። ችግር የለም በቃ እኛ ከጎኗ ስላለን አትጨናነቁ። እሺ
እሺ ደህና ደሩ። እግዚአብሔር ያጽናችሁ። ይሳቅ አሁን እሷ እያለች ያለችው እንትንሽ ምን ነበረ አይደለም ለፖሊስ የወዷት ስለነበረ በሰዓቱ ያው ጠፍታለች ምናምን የሚለውን ነገር እንትን ብለዋል። አይዶን ይህንን እንግዲህ ፈጣሪ ግን እኛ እንዳልከ ኦፕሬሽን ትይዥ ትጀምር በቃ አቆይም በቃ ጠዋት ሂዳ አውት ፓስ ፈልጌ ነው ትላቸዋለች። እዛው አፕሊኬሽን ወረቀት ሰጧታል። ማፈቃ ይመጣል። ወዲያው በዛ ትኬት ቆርጣ መሳፈር ነው። ቢኖራት ጥሩ ነበር። ፕሮሰስ ኢሚግሬሽን አጠብቅም ነበር። ኮፒም የለኝም አለች። አይ ከነሱ ነገር እንደዚህ አለች። መጋተት አልፈለኩም። በቃ ችግር የለም። ያው ይሄ አብሮ ነው ከዚህ ጋር ባለ አብሮ ነው። ተብጋ ምናምን የላትም። ሳሪ ደላላው ጋር ምናምን የመጣችበት ቆይታለች። ከመጣች ቆይቻለሁ 3 ዓመት ነው። በቃ ችግር የለውም። ያው እንዳይቆይባት ነው እንጂ ያው ነገ ዓርብ ነው። ገብቶሻል። በጠዋት ሂዳ መዋፈቃ ምናምን እስከ ሰኞ ድንገት ሊያቆያች ማለት በቃ እኛው እንትን እንበላለን ይቻላል። አይ እንዳይቆይባት ነው። ድንገት ቤተሰብ ጋር ምናምን ኮፒ ካለ የኛ አይቆይም ነበረ። አሁን ይሄ ኢሚግሬሽን ሂዳ ነው አሻራ ሰጥታ አፕሩቫል ጠብቃ ምናምን ነው። ያው የልጁን አይተሻል ምን ያህል ፕሮሰስ እንዳለ። ያው ሰኞ ማክሰኞ ሊሆን ለምን በመሀል ቅዳሜና እሑድ አለ። ነገ አፕላይ ብታረግ ሰኞ ነው የሚመለሰው አፕሩቫል። እሺ አንተ ልታወራ ትችላለህ። በድጋሚ ላኪልኝ ትብራን ላኪልኝ። ወይ መሲ እንዴት ነሽ? አሎ እዚህ ከጨረሳችሁ በኋላ ነው። እሺ እስከዛ ታብታብ ብያደረኩ እጠብቃለሁ። ሁላችሁንም ፈልጋችኋለሁ። ምን አውራት አለን? እሺ ስለ ሳሪም ነገር አጁ እዚህ ጨርሱና ነው። እሺ እኔ ጋር ለማሚ ነግሬያታለሁ። ነው ምንድነው ብታይ ነው ዛሬ ነው ፋይ ፈልጋችኋለሁ ሁላችሁ ነው። እሺ ሳሪ ወይ የምትፈልጊው ነገር ካለ ዋትስአፕ ላይ አስቀምጪልኝ። እና ስትጨርሱ ነው እኔ ጋር ፈልጋችኋለሁ ሁላችሁ ነው። እሺ ወጣልኩ ማለት ይሳቅ ያላችሁ በቃ ላኪልኝ። ቀል ደውላትና ነው ያወራት። እሺ አውራትና ያለው ነገር እንላለን። እሺ ሳራ ልጅ እሷ እየሰማች ነው። አሁን መስመር ላይ ናት። ማንኛው? አዎ የሞተባት። ማነው ስሟ? አለም። እሺ እኔ እንደ ሀሳብ አንድ ነገር ልበላት፣ የራሴን ሀሳብ። አለም እየሰማሽኝ ነው? እየሰማሁ ነው። አለም አላህ ጽናቱን ይስጥሽ። መጀመሪያ አሁን ያለሽበት ሁኔታ በጣም ከባድ እንደሆነ አስባለሁ፣ ግን እኔ ነገሽ ደግሞ ያሳስበኛል። ነገሽ በጣም ያሳስባል። ከዛሬው በላይ አላህ የፈቀደውን አድርጓል። ወደ ራሱ ወሰደው አይደለ? እኔም የልጅን ሀዘን አውቃለሁ። ስለማታውቂ ነው እንዳትይኝ። ከአንድም የሁለት ልጅን ሀዘን አውቃለሁ፣ ግን ወደ መልካሙ ቦታ ወደ አላህ ዘንድ ነው የሄደው። አንቺ ቀሪ ሌሎች ልጆች አሉሽ አይደለ? ቤተሰብ አለሽ። ብዙ አላማ ይዘሽ ነው ወደዚህ የመጣሽው። የእድሜ ልክ ሀዘን ነው፣ የልጅ ሀዘን፣ የእናት የአባት የእህት ወንድም ሀዘን የእድሜ ልክ ነው። አሁን ስሜታዊ ሆነሽ ሳታውቂው የማይሆን ውሳኔ እንዳትወስኝ። እኔት
እኔ ማረም ይሻለኝ ለዝተኛ ይደልሽ አይዞሽ ይኸውልሽ ልንገርሽ አላህ ጽናቱን ይስጥሽ እንዳሰብሽው አትሊስት አላማሽን አሳክተሽ እጅሽ ላይ የሆነ ነገር ይዘሽ ቀሪዋን ልጆችሽን አሳድገሽ ቤተሰብ ረድተሽ ብትሄጂ እዚህ ድረስ መተሽ በጎዶሎ ከምትመለሺ አሁን ያለሽበት ሀዘን መቼ እዛ ጋር ደርሼ ነው የሚያሰኝሽ አውቃለሁ። ግን ልቦኔ እያወቀው ዝም ብልሽ ደግሞ ይቆጨኛል ወላሂ። ባይቀበር ለቀብር ቢባልና ሮጠሽ ብትሄጂ እኔም ደጋፊሽ ነበርኩኝ። ግን እሱ ወደ ዋናው ቦታ ሄደዋል፣ ተቀብሯል። ሄደሽ ምንም የምታመጪው ለውጥ የለም። አላህ የፈቀደውን አድርጓል። አንቺ እኮ በታማኙ እጅ ላይ ነው ያረግሽው ልጅሽን። ጎረቤት አላስቀመጥሽውም፣ አባቱ ጋር ወይ እናትሽ ጋር ወይ አክስትሽ ጋር አይደለም፣ ታማኙ እጅ ላይ ነው ያደረግሽው። ወደ ራሱ ነው የወሰደው። ልጅ ነው። ለሱ የሚያስፈልገው የአንቺ ጸሎት ብቻ ነው፣ የአንቺ ዱዓ ብቻ ነው። አላህ ብርታቱን ይስጥሽ። ወላይ ያለሽበት እንምጣ፣ እኛም አብረንሽ እናላቅስሽ፣ ይውጣልሽ፣ እናስተዛዝንሽ። እኔ ብቻዬን እንደ ባዶ ቤት እንደ ቁራ ጮኬ የቀበርኳቸው ልጆች አሉ። የሚሰማሽ ስሜት ወላሂ ይሰማኛል። ሎኬሽን ላኪልን፣ ነገ እንምጣ አንቺ ጋር፣ ይውጣልሽ። የኔና ከራስሽ ሰው ጋር ከራስሽ ሰው ጋር ብለሽ ሲወጣልሽ ይወጣልሻል። ግን ነገዛ ሄደሽ እጅሽ ባዶ ሲሆን የእሱን ማጣት የእጅሽ ባዶነት ወይ የልጅሽ የቤተሰቦችሽ መስተጓጎል ይቆጭሻል። ያ እንዲሆንብሽ ሁለተኛ ሀዘን እንዲሆንብሽ ስለማልፈልግ ነው ይህንን እምልሽ። የምታውመጪው ለውጥ ቢሆን እኔን አይዞ